ሰላም ውድ ኢነርማን ዩቲዩብ ቻናል ቤተሰቦች እንኳን ደህና መጡ ወደዚህ ቻናል። ይህ ቻናል ሰው በእግዚአብሔር ቃል እውቀት በውስጥ ሰውነቱ እንዴት ማደግና መጠንከር እንዳለበት የተጻፉ መጽሐፍትንና ታላላቅ እግዚአብሔር ጀነራሎች ከመንፈስ ቅዱስ ጋር የነበራቸውን ህብረትና የህይወት ተመክሮ ይተርካል። ለቻናሉ አዲስ ከሆኑ ሰብስክራይብ የሚለውን በመንካት የደወል ምልክቷን ይጫኑ። ቪዲዮውን ከወደዱት ደግሞ ላይክ እና ሼር ማድረግ አይርሱ። በባለፈው ጊዜ ከወንጌላዊ ዋቻማኒ መጽሐፍት መካከል የመንፈስ ቅዱስ ህብረት የተሰኘውን በክፍል 1 እና በክፍል 2 ተመልክተናል። ዛሬ ደግሞ ክፍል 3ን እንመለከታለን። መንፈስ ቅዱስ ከሙታን የተነሳውን ጌታ ማወጅ። መንፈስ ቅዱስስ? ጴጥሮስ ወንጌል ለአይሁድ ሲሰብክ እንዲህ አላቸው፣ ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትንና የምትሰሙትን አፈሰሰ። በትንሣኤ ጌታ በአብ ቀኝ ተቀመጠ። በአብ ቀኝ ተቀምጦ መንፈስ ቅዱስን አፈሰሰ። በዚህ ምክንያት የመንፈስ ቅዱስ ኃይል የትንሣኤ ኃይል ጭምር ነው። ይህ ማለት በመንፈስ ቅዱስ አማካኝነት ጌታ ከትንሣኤ በተጨማሪ ትንሣኤን ራሱን ያፈስልናል። በመሆኑ መንፈስ ቅዱስ የሚነካ ሁሉ ትንሣኤን ይነካል። ሰው በመንፈስ ቅዱስ ሲሆን ከሙታን የተነሳውን ጌታ ይነካል። መንፈስ ቅዱስ የጌታን ትንሣኤ ይመሰክርልናል። ጌታችን በምድር ሲመላለስ አንዳንዶች ደረቱ ላይ ይደገፉ ነበረ፣ አንዳንዶች ይስሙት ነበር፣ አንዳንዶች ያጋፉት ነበር፣ አንዳንዶች የሚሰጣቸውን ከእጁ ይቀበሉ ነበረ። የሰዎችን እግር ያጥብና እጆቻቸውን ይዳስስ ነበር። በዚህ ወቅት ሰዎች ጌታን ቢዳስሱትም ይህ አካላዊ ንክኪ ዛሬ እርሱን በመንፈስ ከምንዳስስበት ሁኔታ ጋር ቢነጻጸር በእጅጉ ዝቅ ያለ ነው። ምክንያቱም እኛ በጊዜና በስፍራ የተገደብን አይደለንም። ዛሬ ከሙታን የተነሳውን ጌታ ያለው በመንፈስ ቅዱስ ነው። በመሆኑም ዛሬ የምናየው እነርሱ ካዩት በእጅጉ የላቀ ነው። ቤተ ክርስቲያን ለ2000 ዓመታት መዝለቅ የቻለችው ጌታን በሰዎች ውስጥ መመልከት ስለቻለች ነው። በውጭው የምናየው በወንጌላት እንደተነገሩት ሰዎች ያዩትን ያህል ጥርት ባለ ግልጽነት ላይሆን ይችላል። በውስጣዊነት ግን እኛ ስለ ጌታ ያለን እውቀት ከቀዳሚዎቹ ሰዎች እውቀት የላቀ ነው። በመንፈስ ቅዱስ ስንሆን በዚህ ቅስፈት ጌታን መዳሰስ እንችላለን። የመንፈስ ቅዱስ ቀዳሚ ስራ ከሙታን የተነሳውን ጌታ ለእኛ መግለጥ ነው። ክርስቶስ ለእኛ የሚገለጥልን በወንጌላት በተነገረው መልኩ አይደለም። ለእኛ ገሃድ የሚደረግልን የትንሣኤው ጌታ ነው። ጌታ በምድር በነበረ ጊዜ ሰዎች ከጌታ ጋር ሲገናኙ ስለ እርሱ ሊናገሩ የሚችሉት ቁመቱ ምን ያህል እንደሚረዝም፣ ምን ያህል ጥበበኛ እንደሆነና ስለ ዕድሜው ግምት ነው። አንዳንዶች በጌታ ምድራዊ ሕይወት የተወሰነ እውቀት ላይ ገና 12 ዓመቱ ብላቴና ነው ሊሉ ወይንም ወንድሞቹን አይተዋቸው እንደሚያውቁት ሊናገሩ ይችላሉ። አሁን ግን በመንፈስ ቅዱስ ስንሆን በጊዜና በስፍራ የምንገድበው አይሆንም። የምንነካው ከጊዜና ከስፍራ ውስንነት በላይ የሆነውን ክርስቶስን ነው። የትንሣኤ ኃይል በመንፈስ ቅዱስ ነው። ጌታ ውስንነቶችን ሁሉ ያልፋል። ዛሬ መንፈስ ቅዱስ ወደ እኛ የሚመጣው ከፍ ብሎ ስላደረገው ክርስቶስ ሊመሰክርልን ነው። አንድ ሰው መንፈስ ቅዱስን እንደሚያውቀው ቢያውጅና ይሁንና ከሁሉ በላይ ከፍ ብሎ ያለውን የትንሣኤውን ጌታ ባያውቅ ይህ ሰው በመንፈስ ቅዱስ ያለውን ክርስቶስን አያውቅም። የትንሣኤው ኃይል በመንፈስ ቅዱስ ነውና። በኤፌሶን 1:21 የትንሣኤው ጌታ ከአለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራ ስም ሁሉ በላይ እንደተቀመጠ ይነግረናል። እግዚአብሔር ከሙታን የተነሳውን ጌታ በቀኙ አስቀምጦ ለሰዎች ከሚታወቁና ካልታወቁ ነገሮች ሁሉ በላይ ከፍ አድርጎታል፣ ስምም ሰጥቶታል። የሚጠራ ማንኛውም ነገር በዚህ ዓለም ብቻ ሳይሆን በሚመጣውም ከእርሱ በታች ነው። ትንሣኤ ገደቦችን ሁሉ ይጥሳል።
እንደ ደንቡ ከሁሉ በላይ ልቆ ከፍ ያለ የሚባለው ዘላለማዊ ብቻ ነው። እግዚአብሔር ግን ሟች ሰውንም ይህ አይነት ክብር እንዲቀዳጅ ፈቅዶለታል። ዛሬ የመንፈስ ቅዱስ ስራ ይህንን የትንሣኤ ኃይል በእኛ ውስጥ መግለጥ ነው። መንፈስ ቅዱስ የትንሣኤ መንፈስ መሆኑን መረዳት ይኖርብናል። ከሁሉ በላይ ከፍ ከፍ ብሎ የከበረ መንፈስ ቅዱስ ነው። ክፍል 4 ይቀጥላል።